ሰላም እንዴት ናችሁ? ውድ የስኬት ኦፊሻል ቲዩብ ተከታታዮች ዛሬ ደግሞ በአዲስ ነገር ብቅ ብዬላችኋለሁ ማለት ነው። አድሰንስ ላይ ቬሪፋይ ዩር አይደንቲቲ እያለ ለሚያስቸግራችሁ ሰዎች እንዴት በቀላል መንገድ ማስተካከል እንደምትችሉ ላሳያችሁ ነው የመጣሁኝ ማለት ነው። ከዛም በመቀጠል ደግሞ ይህንን ነገር ቬሪፋይ ዩር አይደንቲቲ እያለ ይህን ነገር ካላስተካከላችሁ ዩቲዩብ ላይ የምትሰሩት ገንዘብ በፍጹም ገቢ ሊደረግላችሁ አይችልም ማለት ነው። እሱን ነገር አሁን እኔ በማሳያችሁ መንገድ ስቴፕ በስቴፕ ማስተካከል አለባችሁ ማለት ነው። በመጀመሪያ ወደ ጉግል ክሮም ትገባላችሁ ልክ እንደዚህ። ከዛም በመቀጠል ሰርች ቦታውን እንጫንና አድሰንስ ብለን ሰርች እናደርጋለን ማለት ነው። እኔ እዚህ ጋር መጀመሪያ የጣፍኩት ስለነበረኝ እሱን አንድ ጊዜ ክሊክ አድርጌዋለሁ ማለት ነው። እኔ እንደዚህ ሰርች አድርገው ያመጣልናል። እናንተ አድሰንስ ብላችሁ ብትጽፉትም ያመጣላችኋል። ከዛም ጉግል አድሰንስ የሚለውን ክሊክ ታደርጉታላችሁ ማለት ነው። ትንሽ ሰርች ያደርግና ልክ እንደዚህ ብላ ወደ አድሰንስ አሁን እየገባ ነው ማለት ነው። እንደዚህ ያመጣልናል። ከላይ ያለችውን ሶስቷን ነጠብጣብ እንጫንና ፔመንት የምትለውን ነካ ስናደርጋት እንደዚህ ሁለት አማራጭ ያመጣልና ፔመንት ኢንፎ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ሰርች ካደረገ በኋላ ልክ እንደዚህ ላይ ይከፍትላችኋል ማለት ነው። እዚህ ጋር አሁን በመጀመሪያ አድሰንስ ላይ የሞላችሁትን ነገር ስምና ፖስታ ኮድ ምናምን መቀየር የምትፈልጉ ከሆነ ከታች ላይ ያለችውን ትነኩና ልክ እንደዚህ ያስገባችኋል ማለት ነው። እዚህ ጋር አሁን ኢትዮጵያ እኔ 00 ብዬ ነው አድሰንሱን የሞላሁት የነበረ ፖስታ ኮድ ምናምን አልሞላሁለትም ነበር። እና አሁን እዚህ ላይ ሀገሩ ደግሞ ባህር ዳር ነበር የሚል እሱን አዲስ አበባ ለማድረግ ስለፈለኩኝ ነው። እሱን እቀይርለታለሁኝ ማለት ነው። እናንተም ደግሞ መቀየር ትችላላችሁ። የምትፈልጉትን ነገር ቅድሚያ ነው መቀየር ያለባችሁ። በኋላ ላይ ታክስ ፎርም ደግሞ ስትሞሉ ስለሚያስቸግራችሁ እዚያው ላይ ቅድሚያ ስሙንም ሆነ ተመሳሳይ መሆን አለበት። ደግሞ እዚህ አድሰንስ ላይ የሞላችሁት እና አሁን አይዴንቲቲ ቬሪፊኬሽን እዛ ላይ የምትሞሉት አንድ አይነት መሆን አለበት ማለት ነው። እዚህኛው ላይ ያለው ስም ሌላ እዛኛው ላይ ያለው ሌላ ከሆነ አይቀበላችሁም ማለት ነው። እንደዛ ስለሆነ መጀመሪያ ይሄንን አስተካክላችሁ በኋላውን ወደ ቀጣዩ ደግሞ ስለምገባ አብራችሁ ከኔ ጋር መሙላት ይኖርባችኋል ማለት ነው። መጀመሪያ ላይ ግን ይሄን ብታስተካክሉት በጣም ጥሩ ነው። እዚህ ጋር እኔ ስሙን ብቻ ነበረ መቀየር የፈለኩኝ ባህር ዳር የሚለውን ያንን ቀይሬ ሴቭ ብዬዋለሁ። ሴቭ ብዬዋለሁ ማለት ነው። አሁን ከዚህ መልሰውና መለስ ካደረኩትኝ በኋላ ልክ እንደዚህ መጀመሪያ ወደ ነበርኩበት ይመልሰኛል ማለት ነው። አሁን እንግዲህ እንዴት ቬሪፋይ እንደምናደርገው ነው የማሳያችሁ ማለት ነው። በመታወቂያ በኢትዮጵያ መታወቂያ በዲጂታል መታወቂያ እንዴት ቬሪፋይ እናደርገዋለን የሚለውን ነገር አብራችሁ ተከታተሉኝ። በጣም ጥሩ ነገር ነው ማለት ነው። እኔ ሞክሬዋለሁኝ ተቀብሎኛል። እናንተም እንደኔ አድርጋችሁ አስተካክላችሁ የምትሞሉ ከሆነ ይቀበላችኋል ማለት ነው። ልክ እንደዚህ ቪርጅ ነው የሚለውን ከነካችሁ በኋላ እንደዚህ ያመጣላችኋል። በፓስፖርት ነው በመንጃ ፍቃድ ነው በምንድነው ቬሪፋይ ማድረግ የምትፈልገው ይላል። እዚህ ታች ላይ ያለችውን ክሊክ እናደርጋታለን አንድ ጊዜ እንስማማለን ማለት ነው። ህጎቹን የእሱን የዩቲዩብን የአድሰንስን ከዛም እንደዚህ ያመጣላችኋል። ልክ እዚህ ላይ እንደዚህ ካመጣላችሁ በኋላ ሴሌክት ፋይል ታይፕ የሚለውን አንድ ጊዜ እችኛዋን ክሊክ ታደርጓታላችሁ ማለት ነው። የመታወቂያ አይነታችሁን ምረጡ እያለ ነው። በፓስፖርት ነው በመንጃ ፍቃድ ነው ወይስ በብሄራዊ መታወቂያ ነው ቬሪፋይ ማድረግ የምትፈልጉት ይላችኋል ማለት ነው። ከዛም ወደ ላይ ትንሽ ከፍ ከፍ ታደርጉትና ናሽናል አይዴንቲቲ ካርድ የሚለውን ክሊክ ታደርጉለታላችሁ ማለት ነው። ከዚህ በኋላ ያለው በጣም ቀላል ነገር ነው። ፎቶአችሁን ማስገባት ነው ማለት ነው። ዲጂታል መታወቂያ በደንብ በጥራት ያነሳችሁት ምንም ነገር የተቆረጠ ነገር መኖር የለበትም። በደንብ በጥራት ያነሳችሁት በነጭ ወረቀት ላይ አድርጋችሁ ያነሳችሁት ወይም በጣም የተሻለ ነው ነባቢው ምናምን በደንብ እንዲለይ ማለት ነው። እሱን ታስገባላችሁ ከፊትና ከኋላ። አሁን አንደኛውን እንደዚህ እያስገባልኝ ነው ማለት ነው።
ትንሽ እንጠብቀዋለን። ከዛም ደግሞ ከታችኛው ስር ላይ ያለችውን አንድ ጊዜ እንደዚህ ክሊክ አድርገን የጀርባውን ደግሞ እናስገባለን ማለት ነው። አሁን የመጀመሪያውን ተቀብሎኛል፣ ሁለተኛውን ደግሞ እያስገባሁለት ነው ማለት ነው። በፊትና በኋላ ነው ማስገባት ያለባቸው ማድረግ ያለባቸው። እሱኛውን ደግሞ ትንሽ ሰርች አድርጎ እስከሚጨርስ ድረስ እንጠብቀዋለን። የተወሰነ ተጠበቅነው በኋላ በቃ ኦሬዲ አሁን ጨርሷል ማለት ነው። ኔክስት የሚለውን ክሊክ እናደርገዋለን። ለአንዳንዶቹ በ24 ሰዓትም ሊደርሳቸው ይችላል ወይንም ደግሞ በ30 ደቂቃ ሊያሳውቋቸው ይችላሉ ማለት ነው። ለአንዳንዶቻችሁ ደግሞ እስከ 24 ሰዓትም ሊቆይባቸው ይችላል። አሁን ይችኛዋ ሰርች አድርጎ እስከሚጨርስ እንጠብቀዋለን። ልክ እንደዚህ ያመጣላችኋል ማለት ነው። አይደንቲቲ ቬሪፊኬሽን ስሙንም ፖስታውንም ትክክል ናቸው እያለ ነው ማለት ነው። እዚህ ጋር ሰሚት የምትለውን አንድ ጊዜ ክሊክ እናደርጋታለን። እሷን ክሊክ ካደረግን በኋላ የተወሰነ ሰርች ያደርጋል ማለት ነው። ልክ እንደዚህ ሰርች ካደረገ በኋላ እዚያው ላይ ያሳውቀናል። እንደዚህ አድርገን በጣም በቀላል መንገድ ያው ቬሪፊኬሽን ሰክሰስፉል እያለኝ ነው ማለት ነው። እንደዚህ አድርጋችሁ በጣም በቀላል መንገድ ማስተካከል ትችላላችሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ቆዩልኝ። አሁን እዚህ ጋርም ደግሞ እንዴት ቬሪፋይ እንደሆነ ላሳያችሁ ማለት ነው። ተቀብሎኛል ሙሉ ለሙሉ። ከላይ ያለችውን ሶስት ነጠብጣቡን እንጫንና ፔመንት የምትለዋን ከነካን በኋላ ሁለት አማራጭ ቬሪፊኬሽን ቼክ የምትለዋን ክሊክ ስናደርጋት የተወሰነ ሰርች ካደረገ በኋላ ልክ እንደዚህ ያመጣላችኋል ማለት ነው። ኮምፕሊት ብሎናል። አሁን እዚህ ጋር እንደዚህ ያደርጋችሁ በጣም በቀላል ማስተካከል ትችላላችሁ ማለት ነው። በቀጣይ ደግሞ ታክስ ፎርም ማሞላልን ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩኝ።